ከምንም በላይ አንድ ህዝብ እንደ ሀገር ሲኖር ያሳዝናል። ሁላችሁም ፈጣሪ ያው ተጨቃጭቀን ተጣልተንም እናውቃለን። ባሌን አቃጠልከው። ሰዎችን ከሁለት ጎራ የከፈለው የዶክተር አርቲስት ቴዲ አፍሮ ዘፈን አልበም በዛሬው ዕለት እንግዲህ እጅግ መነጋገሪያ ሆኗል። የምናውቀው ኮሜዲያን ፍልፍሉ ሆስፒታል የገባበት ምክንያት አምለሰት ሙጬ ከአንድ ወጣት ጋር ስለ አልበሙ ያደረገችው እጅግ አነጋጋሪ የሆነ ፖድካስት ይሄንን መረጃና ሌሎችን ይዤላችሁ ቀርብ ያለው። ሰላም እንዴት ናችሁ? በያላችሁበት ያለው እግዚአብሔር ይመስገን። እስከ ቪዲዮ መጨረሻ ድረስ አብራችሁ ይቆዩ። እናንተ የተሰማችሁን ሐሳብ አስተያየት ኮሜንት ሴክሽን ስር በቅንነት ከምንም በላይ አንድ ህዝብ እንደ ሀገር ሲኖር ብዙ ጊዜ የተለፋበት የተቀባበለ የትውልድ ቅብብል ውጤት ብዙ ዋጋ ተከፍሎበታል። በተለይ የኛ አባቶች የከፈሉት ዋጋ እንደዚህ በቀላሉ የሚጠቀስ አይደለም። በጣም ጨዋ ሰዎች ነበሩ። በጣም ግንዛቤያቸው ሰፊ ነበር። የመረዳት አቅማቸው ከፍተኛ ነበር። በጣም የሰለጠኑት አገር ልጅ ላይ ያሉት ሰዎች ጭንቅላት የሚፈትሽ ስራ ነው የሚሰሩት የነበረው። በጀግንነት በጦር ሜዳ ብቻ ድል ያደረጉ ሰዎች አይደሉም። የመንግስታቱ ማህበር ጉባኤ የፈተኑ በአጥ የቆሙ በወረቀት ላይ የተፈረመውን ነገር ለማስፈጸም የጸኑ ጨዋ ሰዎች ነበሩ። ፈትሸዋቸዋል፣ በርብረዋቸዋል። እነዛ ሰዎች እኮ እንዲህ አይነት አባቶች ክብር ሳይሰጣቸው የምንኖርበት አገር ላይ እንዲህ አይነት ልጆች ሊፈጠሩ አይችሉም። የሰው ዕዳ እየበላን አገር ለማስቀጠል አይቻልም። ይሄ ነው እንደ ሀገር የገጠመን ችግር ብዬ የማምነው ነው። ወጣቶች ወዴት እንደሚሄዱ የሚያሳይ ደግሞ ያለፈው ክፍል እነሱ ላይ ያተኮረ አካሄድ የለውም እና መጀመሪያ ሀገር ማዳን ነው ቅድሚያ የሚሰጠው ነገር። ሁሉ ነገር ቅደም ተከተል አለው። የመጀመሪያው ምንድነው? ኢትዮጵያዊነትን ማዳን ያስፈልጋል። ኢትዮጵያዊነት ካልዳነ ማንም የሚኖርበት ሀገር አይፈጠርም እዚህ ቦታ ላይ። ስለዚህ ኢኮኖሚያዊ ለውጥ ሊመጣ የሚያስፈልገው ነገር ለማድረግም ህዝብ መተባበር አለበት። አድዋ ላይ በአንድ ላይ ያዘመትከውን ኃይል በዛ ኃይል ወደ ልማት ለማሳተፍ ይቻላል። መንገዱም ይሄ ነው እና እንደዚህ አይነት ያካሄድ ጉድለቶች አሉ። ሁለተኛ ልጆች ተምረው ተሻሽለው መለወጥ እጅግ መነጋገሪያ የሆነው እንግዲህ የቴዲ አፍሮ የአልበም መውጣት ጉዳይ ነው። እናም እዚህ ጋር ተያይዞ እንግዲህ የተለያዩ ሰዎች የተለያዩ ሐሳቦችን እየሰጡ ይገኛሉ። አልበሙም እንግዲህ ማክሰኞ ቀን ሊለቀቅ የነበረው ወደ ሐሙስ ቀን ፖስትፖን ተደርጎ ነበረ። ያ ማለት እንግዲህ ዛሬ አልበሙ እንደተለቀቀ ሁሉም ሰዎች ያውቃሉ። እናም እንግዲህ አልበሙ እንዳይለቀቅ የተደረገበት ምክንያት ማክሰኞ ቀን እንዲሁም ደግሞ የታገደበት ምክንያትስ ምን ይሆን? የተለያዩ ሰዎች የሰጡት መረጃ አለ። እሱን እናዳም። ነገ ማክሰኞ ሊሰጥ የነበረው የቴዲ አፍሮ ኢትዮሪካ አልበም ጋዜጣዊ መግለጫ በአብይ አህመድ ደህንነቶች እንዳይደረግ ተከልክሏል። ከመሸ የደረሰ መረጃ ነው። ልትገረም ትችላለህ። አብይ አህመድ ቴዲ አፍሮ እንደሚፈራው ኢየሱስን አይፈራው። እንግዲህ የቴዲ አፍሮ ኢትዮሪካ አልበም የፊታችን ሐሙስ ይለቀቃል። ከዛ በፊት የሚዲያ አጋር የሆነው አርቲስት ቲቪ አልበሙን በማስመልከት ጋዜጣዊ መግለጫ ነገ ማክሰኞ ይሰጣል ተብሎ ይጠበቅ ነበር ከቴዲ አፍሮ ማኔጅመንት አባላት ጋር። የአብይ አህመድ ደህንነቶች ዛሬ የአርቲስት ቲቪን ሂደው ማስጠንቀቂያ በመስጠት ነገ ምንም አይነት ጋዜጣዊ መግለጫ እንዳይደረግ አግደዋል። እሱ አይደለም የሚገርመው፣ ቴዲ አፍሮ አልበሙን ሊያወጣበት የነበረው የሰዋሰው መተግበሪያ ላይ ነበር። ይህንንም መተግበሪያ በማስገደር ትዕዛዝ በመስጠት ቴዲ አፍሮ አልበሙን እዛ ላይ እንዳይለቅ መተግበሪያውም ደግሞ ከቴዲ አፍሮ ጋር የገባውን ውል እንዲያፈርስ አድርገዋል። የዚህን ያክል ይፈሩታል ማለት ነው። የዚህን ያክል እስክርቢቶ ይዞ እንግዲህ የፊታችን ሐሙስ የቴዲ አፍሮ ኢትዮሪካ አልበም ይለቀቃል። አልበሙ ከመለቀቁ በፊት የአብይ አህመድ ደህንነቶችና የአብይ አህመድ የግል አክቲቪስቶች አልበሙን በማራከስ ላይ ተጠምደዋል። አልበሙ ላይ ይኖራሉ የተባሉ ትራኮችን በመተንተን የፈረሱ ቤቶችን የሚያሞግስ የፈረሰውን ፒያሳ የፈረሰውን ቄራ የሚያነሳ ነው እያሉ የድሮዋን ኢትዮጵያ የሞተችዋን ኢትዮጵያ የሚቀሰቅስ ነው እያሉ ካሁኑ ዘመቻ ጀምረውበታል። ዚስ ማች አብይ አህመድ በዚህን ያክል ደረጃ ይፈራዋል ቴዲ አፍሮ። አሁንም እርግጠኛ ማን ሆኖ ነገር ሐሙስ የሚለቀቀው አልበም ላይ ማክሰኞ ወይ ሮብ ሰው ጨፍጭፎ ሀገሪቷ በሐዘን ላይ ሆና እንግዲህ ቴዲ አፍሮ እንደለመደው ኤክስቴንድ እንዲያደርግ አልበሙን ሳይወጣ እንዲቀር ለማድረግ ሁሉ ጥረት እንደማያደርግ እርግጠኛ ልንሆን አንችልም። እንግዲህ የቴዲ አፍሮ ሙዚቃ ታግዷል ማለት ነው። ቴዲ አፍሮ ሙዚቃው እንዳይለቅ ማለት ነው።
እኛ ችግር የለውም ከፈለገ በወንዝ የሚልቀቀው እኛ ተከታትለን እናዳምጠዋለን። በውሃ ቱቦ የሚልቀቀው የንጉሳችን ሙዚቃ ማለት ነው። እኛ ተከታትለን እናዳምጠዋለን። ፋና ቲቪ ላይ ነው ምናምን ነገር አሉ። ቀጥታ ስርጭት ነበረዋል ትላንትና ማለት ነው። ቴዲ አፍሮ ይሄንም እንዳይደረግ ታግዷል ማለት ሙዚቃ እኮ ነው የሚለቀው። ገና ፈስ በፈስ ሆናችሁ ሙዚቃው ሳይለቀቅ አልበሙ ሳይለቀቅ ማለት ነው። ሽንት በሽንት ሆናችሁ እኛ ቴዲ አፍሮ ማለት ነው ከፈለገ ለምን በምናምን በወንዝ አይለቀውም። ተከታትለን ማዳመጣችን አይቀርም። በኢሞ የሚልቀቀው በሚሊዮን ይታያል ማለት ነው። የንጉሳችንን ሙዚቃ እናንተ አታግዱትም። እንግዲህ አልበሙ በሰዋሰው መልቲሚዲያ ሊለቀቅ እንደነበረ ብዙ መረጃዎች እየወጡ ቢገኝም ነገር ግን ከሰዋሰው ጋር የነበረውን ውል ማቋረጡንም የተለያዩ መረጃዎችም ዘግበዋል። ቴዲ አፍሮም እንግዲህ ከሰዋሰው መልቲሚዲያ የተፈራረመበትን እንዲሁም ደግሞ የወሰደውን ገንዘብም መመለሱንም ተዘግቧል ማለት ነው። እጅግ በጣም የሚገርም ነው። ቴዲ አፍሮ ስለሚያወጣው አልበም የወጡ መረጃዎችን ልንገራችሁ። ይህ አልበም የፊታችን ሐሙስ የሚወጣ ሲሆንም ኢቶሪካና ዳስጣል ወይም ደግሞ አንሳው የሚሉ ትራኮችም በውስጡ እንዳሉ እንግዲህ ተረጋግጧል። ቴዲ አፍሮ በማህበራዊ ገጹ ላይ እንደገለጸው ከሆነ አልበሙ ሐሙስ ከቀኑ 8 ሰዓት እንደሚወጣ አረጋግጦ እነዚህ እዚህ ጋር የምትመለከቷቸውን 2 ፖስተሮችን ፖስት አድርጓል። አንደኛው እንደምትመለከቱት ኢቶሪካ የሚል ስም አለው የአልበሙ መጠሪያ ማለት ነው። ቀጥሎ ደግሞ ዳስጣል ወይም ደግሞ አንሳው የሚልም የአልበም መጠሪያ ባይሆንም እንግዲህ አንደኛው ትራክ እንደዛ ሆኗል ማለት ነው። ወደ 18 የሚሆኑ ትራኮችን በውስጡ እንዳሉበትም የደረሰኝ መረጃ አሳይቷል። ያሳዝናል። ሁላችሁም ፈጣሪ ይማር በሉት። የምንወደው ወንድማችን ኮሜዲያን ፍልፍሉ ታሞ ሆስፒታል መግባቱ ተሰምቷል። የበርካታ ሰዎች የሳቅ ምንጭ የሆነው ወንድማችን ኮሜዲያን ፍልፍሉ በስትሮክ ህመም በጠና ታሞ ሆስፒታል መግባቱ ተነግሯል። በቀረጻ ላይ ያለ ድንገት ህመም እንደጀመረው የተነገረ ሲሆን አሁን ሆስፒታል ተኝቶ ሕክምና እየተደረገለት ይገኛል። ታዲያ ሁላችሁም ለወንድማችን ኮሜዲያን ፍልፍሉ በየሃይማኖታችሁ ፈጣሪ ምህረቱን እንዲልክለት ጸሎት አድርጉለት። ፈጣሪ ምህረቱን ልኮልህ ድነ ወደምትወደው የጥበብ ስራም እንድትመለስ ምኞታችን ነው። ፈጣሪ ጨርሶ ይማረክ። እጅግ በጣም ብዙዎችን ሲያነጋግር የነበረው የኮሜዲያን ፍልፍሉ በአባይ ቲቪ ፕሮግራም እንግዲህ በዋሸው እንዴ የሚያቀርብ ከኮሜዲያን መካከልም አንዱ ነው። እናም እንግዲህ በዕለተ ፋሲካ እሁድ ዕለት እንግዲህ ፕሮግራም ለማቅረብ እየተዘጋጀ እያለም ያማዋል። ከዛ በኋላም ወደ ሆስፒታል ይወስዱታል። ሆስፒታል ከወሰዱት በኋላም ስትሮክ እንደሆነም ይነገረዋል ማለት ነው። እጅግ በጣም ብዙ ሰዎችንም ያስደነገጠ ጉዳይ ሆኗል ማለት ነው። እናም ኮሜዲያን ፍልፍሉ አሁን ላይም ሆስፒታል ውስጥ ሆኖ ክትትል እያደረገና ሕክምናውን እየተከታተለ እንደሆነ የተለያዩ መረጃዎች ይገኛሉ። ከመገዛ አለው በግፍ ራሱ እነሳል። ምንጮችን ይዘህ ተከበህ ቁጭ ብለሃል። ከፋርማሲ እኮ ከመገዛ ብዬ የድንግል ማርያም ልጅ መድኃኒዓለም ለቤቱ ያጥቃው ጤናን ይስጠው። እሱ ነው አለው በግፍ ራሱ እነሳል። እንኳን በሕክምና በሽታን በቃ አንቆሻብልም። አሁን ግን መያዙን ስናውቅ ደነገጥን። በርኪዬ እወድሃለሁ የልጆቼ አባት ተደግፈክ እንደወጣ ኪዳነ ምሕረት ደግፋ ወደ ቤት ተመለስክ። ባሌን አቃጠልከው። እሱን ያቃጠልከው እንጂ በመናተሱ አቃጠልነው። ይሄን መሰክራለሁ። ያው የእሱ ምንድነው አንድ ነገር ነው ካለ በቃ ደግሞ ልክ ነው እኮ አይሳሳትም። እኔ ብዙ ነገር ላይ ያጋጥመኛል። ግን የሆነ ነገር አሁን በስህተት እየሞከርሽ ከወደደው በቃ ስህተቱ ራሱ ልክ ነው። አርት እኮ እሱ ነው ጥበብ ያምንበትና እንዴ እኔማ ቴዲ እኮ ሙከራ ነው ስለው እንዴ ነው እኔ የምፈልገው ይላል። እንዴ እኔ ደግሞ ይሄ እንደዚህ አይሆንም አይከርም። እንደ ድንገት የምትሞክሪውን ነው የሚይዘው እና ጆሮ ደግሞ ፈጣን ነው። ወደ ሙዚቃ ማቀናበር በገባህበት ወቅት ነበር የቴዲን ሙዚቃ ማቀናበር የጀመርከውና ያቀናበርካቸውም የሙዚቃ ቁጥሮች ደግሞ ቀላል የሚባሉ አይደለም። 9 ናቸው። እነዚህን ሁሉ ሙዚቃዎች እንግዲህ ስትሰራ በማቀናበር ውስጥም ልምዱ የለም ከሌላ የለኝም። በመጨረሻም እንግዲህ የቴዲ አፍሮ አልበም ዛሬ 8 ሰዓት ተለቋል ማለት ነው። እናም እንግዲህ በጣም ብዙ ሰዎች ኮመንት እያደረጉ ያላቸውን ሀሳብ አስተያየትም እየሰጡ ይገኛሉ ማለት ነው። እጅግ በጣም አነጋጋሪ የሆነ አልበም ነው። እኔም የተወሰነውን ሰምቻለሁ ማለት ነው። እጅግ በጣም የሚደንቅ ስራ ነው። እናንተም ካላያችሁ ገብታችሁ ማየት ትችላላችሁ። የዛሬ መረጃ ይሄ ነበረ። በሌላ በአዲስ መረጃ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን በጭራሽ እንዳትረሱ። መልካም ጊዜ